ሰላም ቅዱሳን በድጋሚ ተመልሼ መጣሁ። ቲክቶክ ላይ ላይፍ ነበርንና በቴክኒክ ይሁን ራሱ ቲክቶክ ይሁን በምን እንደሆነ ምክንያቱ ባይታወቅም ሳይን አውት አድርጌ ተመልሼ ላይፍ መግባት አልቻልኩም። ዛሬ በቲክቶክ ብዙ ሰዎች ነበሩ ከኔ ጋር ሼር እያደረጉ ፕሮግራሙን ቻሌንጃችንን ጀምረን ነበር። ይህም ቻሌንጅ ከዛሬ 1 ወር በፊት ታስታውሱ እንደሆነ ቪዲዮ ሰርቼ በዚህ በአዲስ አበባ በሚገኘው የአብ ልብ ቤተክርስቲያን ውስጥ ትንሽዬ ስቱዲዮ ለአገልግሎቴና ለደሆች መርጃ ፕሮጀክት ለምሰራው ትንሽዬ ስቱዲዮ ያስፈልገኛል የጠራ አገልግሎት ለሚዲያም ለሁሉም እንዲሆንና እባካችሁ ተባበሩኝ ብዬ ቪዲዮ ሰርቼ ነበር። ብዙ ሰዎች በአገር ውስጥም በአገር ውጭ ያላችሁ ያቅማችሁን በመስጠት 60% ስቱዲዮን ሰርተን ጨርሰናል። 60% ያህል ሰርተናል። አሁን የቀረን 40% ነው። የ1 ወር ጊዜ የቆየው በራሴ በአገልግሎት ቢዚ ስለነበርኩኝ ወደ ፕሮጀክቱ ተመልሼ አልመጣሁም ነበር። ስለዚህ ዛሬ ላይፍ የነበርነው ለዛ ቻሌንጅ 40%ን የቀረው ለመጨረስ ለማሰባሰብ ነበር፣ ሁሉም ያቅሙን እንዲሰጥ። ስለዚህ የዛሬ ቻሌንጃችን ያለችን 1 ሳምንት ጊዜ ነው። ለ600 ሰው እያንዳንዱ ሰው $10 እንዲሰጥ ነው። አዎ በዓለም ዙሪያ ያላችሁ ኤርትራውያን፣ ኢትዮጵያውያን ወንድሞቼ እያንዳንዱ ሰው ለዚህ ፕሮግራም ለዚህ ስቱዲዮ ለመጨረስ $10 ዶኔት እንዲያደርግ ነው። $10 አቅማችሁ ከቻለ ከዛ በላይ ግን $10 ዶኔት ካደረጋችሁ ለ10 ሰው ሼር ካደረጋችሁ በቀላሉ በዚህ ሳምንት ውስጥ ይሄንን ስቱዲዮ መጨረስ እንችላለን። በሀገር ውስጥ ያላችሁ ደግሞ 500 የኢትዮጵያ ብር በመስጠት እያንዳንዱ ሰው ይሄን ፕሮጀክት ማጠናቀቅ እንችላለን። አምናለሁ እግዚአብሔር በዘመናት ውስጥ ሁሉ ትውልድ አለው። የእግዚአብሔር ስራ ደስ የሚያሰኘው በገንዘቡ በህይወቱ ለእግዚአብሔር በመሰጠት መባረክ የሚወድ ትውልድ አለ። የእግዚአብሔር መንግስት መስራት የእግዚአብሔር መንግስት ስራ መተባበር እንደ እድልና እንደ በረከት የሚቆጥሩ ኢትዮጵያውያንና ኤርትራውያን እንዳሉ አውቃለሁ። በአገልግሎት ዘመኔ ብዙዎችን አይቻለሁ። ስለዚህ ዛሬም አቅማችሁ በቻለ ሚኒመም $10 ዶኔት በማድረግ ይህንን ስቱዲዮ በዚህ 1 ሳምንት ውስጥ እንድጨርስ በዓለም ዙሪያ ያላችሁና በኢትዮጵያ ውስጥ ያላችሁ ኢትዮጵያውያን፣ ኤርትራውያን ከጎኔ እንድትቆሙ። ይህ የነፍሳት ጉዳይ ነው። ስለ ነፍስ ስራ ነው። ስለዚህ ይሄ በረከታችሁ ነው። በሰማይ ደግሞ የነፍስን አክሊል የሚያስገኝ ስለሆነ ማለት ነው። ስለዚህ ሁላችሁም የሰማችሁኝ ዝም ብላችሁ ይህን ቪዲዮ እንዳታልፉት። እንደው ጌታ ቅር ይሰኛል በእናንተ። ምክንያቱም የእግዚአብሔር መንግስት ስራ ነው። በቅንነትና በፍቅር በታማኝነት ነው የምጠይቃችሁ። አገልግሎቴን የምታውቁኝ ሰዎች እውነቱን ታውቃላችሁ። ስለዚህ የእናንተ እርዳታ በጣም በቸኮለና በፈጠነ ስለሚያስፈልገኝ ያለችን 1 ሳምንት ብቻ ስለሆነች በዚህ 1 ሳምንት ውስጥ ፈጥነን ቶሎ ብለን ሰርተን እንድንጨርስ 60% ግንባታ አልቋል። አሁን የቀረ 1 ካሜራ፣ 1 ማይክና ጥቂት ዲኮሬሽን ብቻ ላይቲንግ ነው የቀረው ስቱዲዮ ሊያልቅ ማለት ነው። ለእናንተም ካሁን በኋላ አገልግሎቴን የምትወዱ እኔን የምትወዱ ሰዎች የጠራ ድምፅና ፒክቸር ያለው ፕሮግራም ለእናንተም ለማስተላለፍ ይሄ ለእናንተም ይገባልና ወንጌል ለማስፋፋት ስለዚህ የእናንተ እጅ ያስፈልገኛል። እዚህ ቪዲዮ ላይ በዓለም ዙሪያ ያላችሁ የውጭ አካውንት የምትጠቀሙ የፔፓል የካናዳ ፔፓል አካውንቴን አስቀምጣለሁ። ኢትዮጵያ ውስጥ ደግሞ ያላችሁ በኢትዮጵያ ገንዘብ መስጠት የምትፈልጉ 500 ብር አንድ ሰው የኢትዮጵያ ንግድ ባንክ፣ የኦሮሚያ ህብረት ስራ ባንክ አካውንት እዚህ ላይ ያስቀምጥላችኋል። በእነዚህ በ3 አካውንቶች ቶሎ ብላችሁ አቅማችሁ የፈቀደ $100 የሚሆን አንድ ሰው $20 $30 ቢሰጥ ቻሌንጁን እያወረደ ኢዚ እያደረገ ነገሮቹ ቶሎ ፈጥነው ስራው ቶሎ እንዲከናወን ያደርጋል። ነገር ግን ይሄ የሁሉም በረከት ስለሆነ ሁሉም በልብ ውስጥ እንዳለና እግዚአብሔር እንዲረዳው እንዲሰጥ ቻሌንጃችን $10 ብቻ ናት እና ለ10 ሰው ቪዲዮ ሼር ማድረግ። ይህንን ሰምታችሁ ዝም ስለማትሉ፣ ምክንያቱም ብዙዎቻችሁ የክርስቶስ ልብ አላችሁ። እውነትን ለይታችሁ ታውቃላችሁ። የእውነትን ስራ የሚሰራ ማን እንደሆነ፣ የወንጌልን ስራ ማን እንደሚሰራ ታውቃላችሁ። በህይወቴም በአገልግሎቴም ስለምታውቁ ከዚህ በፊት ፖስት ያደረኩት ቪዲዮም አለ። አሁንም ፕሮግራሙ ሲያልቅ ሙሉ ቪዲዮ ቢፎር እና አፍተር ሰርቼ ፖስት አደርግላችኋለሁ። በዚህ 1 ሳምንት ውስጥ ይህንን ቻሌንጅ ቶሎ ብለን ፈጽመን ስቱዲዮን ሰርተን እንድንጨርስ
በዓለም ዙሪያ ያላችሁ ወንድሞችና እህቶች ከኔ ጋር ስለምትተባበሩ በቅንነትና በፍቅር ከኔ ጋር የእግዚአብሔር መንግስት ሰራተኛ ስለሆናችሁ በእናንተ ደስ ይለኛል። ዘመናችሁና ህይወታችሁ የተባረከ ይሁን። የእግዚአብሔር ቃል እንደሚል አምላኬ እንደ ታላቅ ባለጠግነቱ መጠን በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ እንደሚል በኢየሱስ ስም ከእግዚአብሔር ቤት እንደ እግዚአብሔር ሴት የወንጌል አደራ እንደተሰጣት ሴት እንዲህ ብዬ እባረካችኋለሁ። ጎዶሎ በምትሉት ያስፈልገኛል በምትሉ አምላኬ እንደ ታላቅ ባለጠግነቱ መጠን በጌታ በኢየሱስ ስም በበረከቱ ያስገርማችሁ፣ ያስደንቃችሁ።